ስለ ቅድስና ቅዱስ ዮሴፍ አለማነው ምን ይላሉ? ቅድስና እንደ መንፈሳዊያን ጽድቅን መከተል ይኖርባቸዋል። ይህም በቅዱሳንና በነገረ መለኮት ሊቃውንት የጋራ አስተምሮ መሰረት መፈጸም የሚገባው ግዴታ ነው። በተራ ኑሮ ረክተው ወደ ቅድስና ለመድረስ ጥረት የማያደርጉ መንፈሳዊያን ይህን ግዴታ ይጻረራሉ። የገባችሁበትና በዚህ ገዳም ውስጥ የተገኛችሁበት ምክንያት ይኸው ስለሆነ ለጽድቅ እንድትበቁ ከማበረታታት ወደ ኋላ አልልም። ይህም በማህበራችን ሕገ ደንብ ውስጥ የተገለጸ የመጀመሪያው ዓላማ ነው። መጀመሪያ ለራስ ቀጥሎ ለሌሎች ጥቅም መስራት፣ ያለበለዚያ ክርስቲያን ላልሆኑ ወገኖች ወንጌልን መስበክ የሆነውን ሁለተኛውን ዓላማ እንኳን ማሳካት አትችሉም። እዚህ ያላችሁት ቅዱሳን ለመሆን ነው። መጀመሪያ ቅዱሳን ከዚያም የወንጌል አብሳሪዎች ለመሆን ነው። ሁለቱን ነገሮች ማቀያየር የለባችሁም። አንዳንድ ሰዎች በቅኔያዊ ውበት ተገፋፍተው ስለ ሁለተኛው ነገር ብቻ ያስባሉ። አይደለም፣ መጀመሪያ ጻድቃን ከዚያም የወንጌል አብሳሪዎች መሆን ነው። የተወደዳችሁ ልጆቼ፣ ዓለምን ከመዞራችሁ በፊት መንፈሳዊያን መሆን አለባችሁ። ቅኔያዊውን ጎን እርሱት፣ ጠቃሚ የሆነውን ብቻ አጥብቃችሁ ያዙት። መጀመሪያ መንፈሳዊያን፣ ከዚያ በኋላ ለሌሎች ቃሉን የምታበስሩ ሁኑ። ሁለቱን ነገሮች ማቀያየር በጣም ቀላል ነው። የኛ ቀዳሚ ተግባር ቅዱሳን መሆን፣ ከዚያም ለሌሎች መልካም ነገር ማድረግ ነው። ስራ ብቻ አይደለም። የዚህንም ጠቀሜታ መገንዘብ አለባችሁ። በተልእኮ ስራ ብቻ ተጠምደው የጸሎት ሕይወትን፣ የደግነት ስራንና ለቃለ መሐላና ለሕገ ደንቦች መገዛትን ችላ የሚሉ ከባድ ስህተት ይፈጽማሉ። ተጨማሪ ነፍሳትን የሚያድነው ማን ነው? ይበልጥ ቅዱሳን የሆኑ ሰዎች ናቸው። ምስጢርን ማደል ቅዱስ ባልሆነ ሰውም ሊፈጸም ይችላል። ነፍሳትን ማሳመን ግን አይቻልም። ጌታችን ራሳቸው ቅዱሳን ያልሆኑትን ሰዎች አብዛኛውን ጊዜ አይጠቀምባቸውም። የሰዎች ልብ የሚለወጠው በእግዚአብሔር ፍቅር በተሞሉ ሰዎች ንግግር ነው። ሌሎችን ለጀግንነት ለማብቃት እኛ ራሳችን ጀግኖች መሆን አለብን። በተልእኮ ስራቸው መልካም ነገር የማያደርጉ ክፉ ያደርጋሉ፣ የማያነቃቁ ያጠፋሉ። እንደ ቅዱስ ፍራንቺስኮስ ዛቪዬ ቅዱሳን ከሆንን የእርሱን ያህል መልካም ነገር ልናደርግ ታምራትን እንኳን ልንሰራ እንችላለን። ይህ የኔ ሐሳብ ነው፣ ስህተት ነው ብዬም አላስብም። ጌታችን ጸጋውን የሚከፋፍለው እንደ ቅድስናችን መጠን ነው። ወደ ቅድስና መዳረሻ መንገዶች ለሁሉም አንድ አይነት አይደሉም። መንፈሳዊ የወንጌል አብሳሪ ለመሆን የሚዘጋጅ ሰው የከርቱሲያኖችን ወይም የሰበካ ካህናትን ደንቦች ቢከተል ስህተት ነው። እያንዳንዱ ቅዱስ እንደርሱ ያለ ሌላ የለም ተብሎ ተጽፏል። እንደዚሁም እያንዳንዱ ገዳም የራሱ የሆነ ባህሪያትና አባላቱን የመቀደስ መንገዶች አሉት። ቅድስና አንድ ነው። አይነቶቹና ወደ እርሱ የሚደርስባቸው መንገዶች ግን የተለያዩ ናቸው። የተወደዳችሁ ልጆቼ፣ ይህን ተልእኮ ከእግዚአብሔር ያልተቀበለ ሰው እዚህ ላይ የተሰጠው ትምህርትና የተሰራው ስራ ለሌሎች ከሚሰሩት የተለየ መሆኑን ሊገነዘብ እንደሚገባው ይህን አትርሱ። ከአለቆቻችሁ ከሁሉ በላይ ደግሞ ከርዕሰ ሊቃነ ጳጳሳት ፈቃድ ስታገኙ እንደ ቅዱስ ጳውሎስ መልአክ ከሰማይ ወርዶ እኛ ከሰበክነው የተለየ ነገር ቢሰብክ የተወገዘ ይሁን ማለት ትችላላችሁ። የኮንሶላታ ልዑካን ማህበር መሪ ቃል በቶሎ ቅዱስ፣ ትልቅ ቅዱስ መሆን እፈልጋለሁ የሚል መሆን አለበት። እስካሁን የነገርኳችሁንና ወደፊትም የምነግራችሁን ነገር ሁሉ እንድትጠብቁ በሙሉ ልቤ አበረታታችኋለሁ። የኑሮ ሁኔታችሁ በሚጠይቀው መሰረት ቅዱሳን መሆን የምትችሉት ያን ጊዜ ብቻ ነው። ለእናንተ የምናገረው በቀጥታ ብቻ ሳይሆን ባለቆቻችሁ በሕገ ደንቦች፣ በመንፈሳዊ ንባባት፣ በቤተ ገዳሙ ጠባቂ መልአክ እንዲሁም ከቤተ ጸሎት ሆኖ ገዳማችንን በሚመራውና በሚቆጣጠረው በራሱ
በጌታችን ስም ነው። የወንጌል አብሳሪዎች ቅድስና ልዩና በድፍረት የተሞላ አንዳንድም ተአምራትን እስከ ማድረግ ድረስ የተለየ መሆን አለበት። ይህንን ለማግኘት አንድ የወንጌል አብሳሪ በገዳማችን በተሰጡ የተለመዱ መንገዶች ራሱን መቀደስ ብቻ ሳይሆን ከእግዚአብሔር ለሚሰጡ ልዩ ስጦታዎች የተገባ የሚያደርጉትን የጀግንነት ጸጋዎችን ለማግኘት ጥረት በማድረግ ለበለጠ ቅድስና መጣር ይኖርበታል። ሐዋርያትና ቀደምት ቅዱሳን የወንጌል አብሳሪዎች ብዙ የለፉ ቢሆኑም አብዛኛው የዓለም ክፍል አሁንም በእምነት ያልተለወጠው ይህን የመሰለ ለጋስነት በመጥፋቱ ሳይሆን አይቀርም። ምክንያቱም ሁሉም የወንጌል አብሳሪዎች የሐዋርያትንና የታላላቅ የወንጌል አብሳሪዎች ያህል ቅዱሳን ባለመሆናቸው ነው። በጣም ቅዱስ ወይም በቶሎ ቅዱስ በመሆኑ ምክንያት ያጉረመረመ አንድም ቅዱስ የለም። እናንተም እሺ ጥሩ ሰው ለመሆን እፈልጋለሁ፣ ነገር ግን በልኩ አትበሉ። እግዚአብሔርን ለማገልገል ምንም ገደብ የለም፣ የተለየ ነገር የለም። ጌታ ሆይ ያዘዝኸኝን ሁሉ አደርጋለሁ ማለት ያስፈልጋል።